ሰላም እንዴት ናችሁ? ዛሬ እስኪ በሉክዘምበርግ ስለሚገኝ ፓኪንግ ስለሚባለው ካርቶን ውስጥ መጠቅለል ሊሆን ይችላል፣ ማሸግ ሊሆን ይችላል። ከዚህ ጋር የተያያዙ በአብዛኛው የትምህርት ደረጃ ብዙ ስልጠና የማይፈልጉ የስራ አይነቶች ናቸው። ማሸግ ስራዎች ላይ ያሉትን ወሳኝ ነጥቦችን እንመለከታለን። ለምሳሌ ምን ያስፈልጋል? እነኚህ የማሸግ ስራ ሲባል ምንም ያካትታል? በተለይ ደግሞ ሉክዘምበርግ ነው በዋናነት ፎከስ አድርገን የምንነጋገረው። የትኞቹ ፋብሪካዎች ወይም ደግሞ የትኞቹ ድርጅቶች ደግሞ ይሄንን በዚህ ስራ ላይ የሚሰማሩ ሰዎችን በብዛት ይፈልጋሉ የሚለውን እንመለከታለን። የመጀመሪያው UPS ይባላል። ይሄ ግሎባል ሺፒንግ ኤንድ ሰፕላይ ቼን ማኔጅመንት ካምፓኒ ነው። በሉክዘምበርግ ውስጥም የራሱ ብራንች አለው። ስለዚህ አንደኛው UPS ነው። ሁለተኛው ኦልተርንስ ሎጂስቲክ የሚባል አለ። ስፔሻላይዝድ ኦርጋናይዜሽን ነው። ሰፕላይ ቼን አለው። ይሄንኛውም ኢንክሉድ ፐርቼዚንግ፣ የሽያጭ ስራዎችን፣ ዲስትሪቢዩሽን፣ የማከፋፈል እና ዌርሃውሲንግን ጨምሮ ይሰራል። ለዚህኛውንም ሊንክ አስቀምጥላችኋለሁ። ያው የሚታወቁ በአለም ዙሪያ በእነን ስራው መስራት የሚታወቅ ደግሞ አማዞን አለ። ኢኮሜርስ ነው። ይሄንኛው ደግሞ ጃይንት ኦፕሬሽን ነው። ይሄ ዲስትሪቢዩሽን ይሰራል። ሴንተር አለው ሉክዘምበርግ ውስጥ። የተለያዩ ስራዎች አሉት። በእርግጥ አማዞን ውስጥ አንደኛው ይሄ የማሸግ እቃዎችን አሽጎ የማድረስ ስራም በዚህ ስራ ውስጥ በዚህ ካምፓኒ ውስጥ አለ። አውቻን ሪቴል ሉክዘምበርግ የሚባል ደግሞ አለ። ይሄንኛውም ይሄ አን ኢንተርናሽናል ሱፐርማርኬት ቼን ነው። ማልቲፕል ዌርሃውስ ይሰራል። ስቶሬጅ ፖዚሽንስ አለው። ሜንቴን ፕሮዳክት አቬይላቢሊቲ አለው። የሜንቴን ስራዎችንም ይሰራል ማለት ነው ይሄ ካምፓኒ። እንዲሁ የዚህኛውንም አስቀምጥላችኋለሁ። ሉክሳላይት አሶሲዬሽን አግሪኮል የሚባል ድርጅት ዲስትሪቢዩሽን፣ ዴሪ ፕሮዳክት የመሳሰሉትን ስራዎች የሚሰራ ነው። ይሄም ፓኪንግ የሚባለውን ስራ ቪዛ ሰጥቶ ስፖንሰር አድርጎ ከሚወስዱ ድርጅቶች መካከል የሚጠቀስ ነው። እንግዲህ እነኚህ 5 ድርጅቶችን ያዙ። የመጀመሪያው UPS ነው። ኦልተርንስ ሎጂስቲክ አለ። ሁለተኛ ላይ አማዞን አለ። ሶስተኛ ላይ ደግሞ አውቼን ሪቴል ሉክዘምበርግ አለ። አምስተኛ ላይ ደግሞ ሉክሳላይት አሶሲዬሽን አግሪኮል የሚባለው አምስተኛ ላይ የሚገኙ ካምፓኒ ነው። እነኚህ 5 ካምፓኒዎች አሻጊዎች ወይም ደግሞ ፓኪንግ የሚባለውን ስራ ስፖንሰር አድርገው የሚወስዱ 5 ድርጅቶች ናቸው። ምንድነው ይሄ ፓኪንግ የሚባለው ስራ የሚለውን ደግሞ ጥቂት ደግሞ ዝርዝር አድርገን እንመልከተው። ያው የማሸግ ስራ ነው። ትእዛዙን መቀበል ይችላል። የሚወጣውን ደግሞ ከደንበኛ የመጣውን ያዘውን ምርት ማስተዳደር፣ ማደራጀትን ያካትታል። ዋናው ተግባራቸው ደግሞ ምርቶችን ለማጓጓዝ ወይም ለማሰራጨት ዝግጁ መሆናቸውን ማረጋገጥ፣ በተቀበሉት ትእዛዞች መሰረት እቃውን መምረጥ፣ ማሸግ እና ማዘጋጀት። ምንም እንኳን የሎጂስቲክና የትራንስፖርት ዘርፍ ብዙውን ጊዜ ከትእዛዙ ዝግጁ ጋር የተቆራኘ ቢሆኑ፣ ለምሳሌ በምን አይነት መኪና ወይም በሞተር ሊሆን ይችላል ወይስ መኪና እንደ የድርጅቶቹ ደንበኛው ቦታ እንደ ቅርበቱ የተለያዩ የትራንስፖርት አማራጮችን ያቀርባሉ። እንግዲህ ፓከር ወይም ፓኪንግ ስራን የሚሰራ ሰው ብዙ ተግባራት አሉት። በመጀመሪያ አንድ ፓከር በትእዛዙ መሰረት ምርቶቹን በመጋዘን ውስጥ ማግኘት አለበት። ያ ማለት መጋዘን ውስጥ የሚቀመጡ በሺዎች የሚቆጠሩ የተለያዩ እቃዎች አሉ። ከነኛ በሺዎች ከሚቆጠሩ የተለያዩ እቃዎች ውስጥ እቃዎቹን መምረጥ ነው የመጀመሪያው። ከዛ እቃዎቹ በጥሩ ሁኔታ ላይ መሆናቸውን እና ከታዘዘው ጋር የሚዛመዱ መሆናቸውን ማረጋገጥ ያስፈልጋል። ደንበኛው ምን አይነት ትእዛዝ ነው ያዘዘው፣ የትኛው መጠን፣ በምን ያህል ብዛት የሚለውን ነገር ማረጋገጥ ይጠበቅበታል። በመቀጠል ደግሞ የሚሆነው ማሸጊያው ምርቶቹን ለጭነት ደህንነቱ በተጠበቀ ሁኔታ ማሸግ ነው። በምን አይነት ነገር ይታሸግ የሚለው ወሳኝነት ስላለው ማለት የተለያዩ የማሸጊያ አይነቶች አሉ። እንደየእቃው አይነት ስለሚለያዩ እሱን መምረጥ አንደኛው ታስኩ ነው። እንግዲህ መረጃውን በመድረሻ መረጃ ላይ በትክክል መሰየም አለበት። የት እንደሚሄድ ትእዛዙን ተቀብሎ የት እንደሚሄድ በትክክል መመዝገብ መጻፍ አለበት። እንግዲህ በፓኪንግ ስራ የሚሰራ ሰው የተለያዩ ስራዎች ሊኖሩት ይችላሉ። አንዳንዱ ተጨማሪ ታስኮችን ሊሰጡት ይችላሉ። አብዛኛው ግን እነኚህ ናቸው ስራዎቹ። በቃ በጣም ቀላል ነው። በመጋዘን ውስጥ ያለውን እቃ መለየት፣ እቃዎቹን ደግሞ ከታዘዘው ጋር ደንበኛው ካዘዘው ጋር ተመሳሳይ መሆኑን ማዛመድ፣ ማረጋገጥ፣ ማሸግ፣ ከዛ በየትኛው በካርቶን በየትኛው አይነት ካርቶን ይታሸግ የሚለውን ነገር መለየት፣ የማሸጊያ ቁሱን መለየት ማለት ነው። እነኚህን ነገር ከለየ በኋላ አሽጎ በቀጥታ ለመዳረሻው ጽሁፉን ከጻፈ በኋላ
በቀጥታም ተዘጋጀው ትራንስፖርቴሽን ማስተላለፍ ማለት ነው። ይሄ ነው ስራው። እንግዲህ አንዳንዴ እነኚህ የሎጂስቲክስ ስራ ወይም በመጋዘን ውስጥ ተመሳሳይ ስራዎችን ልምድ ቢኖር ተብሎ ይታሰባል። ግን ነገር ግን የተለየ ትምህርት ወይም ዲግሪ አያስፈልገውም። በአብዛኛው ሁኔታ እነኚህ እጩዎች የሁለተኛ ደረጃ ትምህርታቸውን ካጠናቀቁ ወይም ሃይ ስኩል ያጠናቀቁ ሰዎች በሙሉ ሊሰሩት የሚችሉት አይነት ነው። አንዳንድ የፓኪንግ ስራ የሚሰሩ ሰዎች እንደ ፎርክሊፍት ኦፕሬሽን ስለሚያስፈልጋቸው ስለዚህ የፎርክሊፍት እንዴት እንደሚሰራ መማር እና ይህንን ለማረጋገጥ ሰርቲፊኬት ማግኘት ያስፈልጋል ብለው እንደ ተጨማሪ ነገር ሊያነሱ የሚችሉ አሉ። የአጭር ጊዜ ስልጠና ነው ይሄንኛው። አብዛኛው ግን ይሄንን እንደ መስፈርት አያስቀምጡም። ማንኛውም ሃይ ስኩል የጨረሰ ሰው ሊያመለክተው የሚችለው አይነት ነው። አንዳንድ አጫጭር ኮርሶችን መውሰድም በቂ ነው በዚህ ጉዳይ ላይ ይሄም የሚጠይቁ ከሆነ ማለት ነው። ሰርቲፊኬቶች ወይም የስራ ልምዶች ብትይዙ ደግሞ የበለጠ የመመረጥ እድላችሁን ሰፊ ሊያደርገው ይችላል። ነገር ግን እንደ ግዴታ የተቀመጠ አይደለም ማለት ነው። በአብዛኛው እንግዲህ እነኚህን የስራ አይነቶችን የሚቀጥሩ ድርጅቶች የቪዛ ስርዓቱን ራሳቸው ናቸው የሚጨርሱት። ቪዛውን ጨርሰው ነው የሚወስዱት። በአብዛኛው ይረዷቸዋል ማለት ነው። መጀመሪያው ስራው ከተገኘ በኋላ የቪዛውን በሉክዘምበርግ ኤምባሲ ይረዷቸዋል። ምን ማድረግ አለባቸው የሚለውን ነገር በጽሁፍ እየተለዋወጣችሁ ልትጨርሱ ትችላላችሁ ማለት ነው። እንግዲህ ስቴፖች አሉት። የመጀመሪያው ስቴፕ ፋይንድ ከረንት ጆብ ነው። የትኛው ድርጅት አውጥቷል የሚለውን ማየት ነው። ከስራው መፈለግ በኋላ እንግዲህ ቪዛ ስፖንሰርሺፕ እና ወርክ አውቶራይዜሽኑን መለየት አለባችሁ። በአብዛኛው ለነገሩ እነሱ የሚጨርሱት ነው። እዚህ ይሄንኛውን ቪዛውን የማስጨረስ ጉዳይ አንድ ስራውን ከተቀበሏችሁ ማመልከቻችሁን ከተቀበሉ በኋላ እነሱ የሚጨርሱት ነው። ሳለሪ ወይም ደሞዙ ምን ያህል ነው የሚለውን ነገር ደግሞ ስንመለከት በአብዛኛው ለምሳሌ ሉክዘምበርግ ውስጥ ዌርሃውስ ኦፕሬቲቭ ከሆነ ከ2200 እስከ 2500 ፐር መንዝ ነው። ፎርክሊፍት ኦፕሬተር ከሆነ ደግሞ አራውንድ ከ2300 ዩሮ እስከ 2600 ዩሮ ፐር መንዝ ነው። ዌርሃውስ ሱፐርቫይዘር ከሆነ ደግሞ ቢትዊን ከ3000 ዩሮ እስከ 3800 ዩሮ ፐር መንዝ ነው። 4 ስቴፖች አሉ። የመጀመሪያው ፕሪፔር ዩር አፕሊኬሽን ነው። ለአፕሊኬሽን የምታዘጋጁትን ሙሉ ዶክመንት ወረቀቶች ማዘጋጀት ነው የመጀመሪያው። ከዛ አፕላይ ፎር ፖዚሽን ነው። ያው ካምፓኒ ኬሪየር ፔጅ አለው። ሜንሽን በተደረገው ጆብ ፖርታል መሰረት ሰብሚት ወይ አፕላይ ማድረግ ነው ማለት ነው የሁለተኛው ስቴፕ የሚሆነው። ሶስተኛው ስቴፕ ደግሞ ፎሎ አፕ ነው የሚሆነው። ቀጥሎ የነሱን ምላሽ መጠበቅ ይኖርባቸዋል። አራተኛ ላይ ደግሞ ፕሪፔር ፎር ኢንተርቪው ነው። ኢንተርቪው ይኖራል በአብዛኛው። ይሄንኛው ሞር ኢንተርቪው ያንሃል ጥብቅ የሆነ አይደለም። መሰረታዊ የሆኑ ጉዳዮችን የሚጠይቋችሁ ቀደም ሲል እንዳልኳችሁ የተለየ ዲግሪ የሚጠይቅ ስላልሆነ መሰረታዊ የሆነ መግባቢያ ችሎታው እስካላችሁ ድረስ የመቀጠር እድላችሁ ሰፊ ነው ማለት ነው። ስለዚህ ለዛሬ በሉክዘምበርግ ውስጥ ፓኪንግ ወይም ደግሞ የማሸግ ስራዎችን ዴሊቨሪ አይደለም። ይሄ ከዴሊቨሪ የሚለየው ፓኪንግ ነው። በአብዛኛው መጋዘን ውስጥ ሊሆን ይችላል የምትሰሩት። በአብዛኛው መጋዘን ውስጥ ወይም ድርጅቱ ፋብሪካ ውስጥ ሊሆን ይችላል። ስለዚህ እዚህ ውስጥ የሚሰራ አይነት ነው። ቀደም ሲል 5 ድርጅቶችን ጠቅሼላችኋለሁ። የእነኚህ 5ቱን ድርጅቶች ደግሞ ካፕሽን ላይ አስቀምጥላችኋለሁ ማለት ነው። ሞክሩ። መልካም እድል ይሁንላችሁ።